ሊሚት አለ ጓዶች ከዚህ በላይ መቃም አንችልም። ከፍተኛ አርሚን የገነባ ነው ጓዶች ከፍተኛ አሽቅ ከየመን ሞባይሉን እናንተም ኔትወርኩን ከዘረጋ በኋላ እስከ ወለኔ መሐላም ባድረስ የሚመረቅ መርቃይ ነው የተገኘው በቴሌፓቲ የሚያወራ ይሄን የመሰለ ጀግና ኤርገኖ ተቀያይሮ ሲያበቃ ይሄ ኤርገኖ ያንተ ነው ግራው የኔ ነው ተርዚናውን አስቀምጦ ይገባል የኔ ተርዚና ትልቅ ነው የሚወሰድበት አገር ነው የሆነው ይሄ ነው እንደ ጀግንነት ሰውም ሊሚት አለው ጓዶች ምን እናርግ ይሄ ገበሬ ባድዋ በሽሬ በአክሱም ወዘተረፈ አብዮት ጠባቂ ሳይቅም እንዳላስቀመው ሁሉ አረቄና ጅን ይዞ ነው ቁጭ ያለ ይሄ ነው ከዛሬ ነገ ደስ የገቡ ኮምቦልቻ ገቡ ይባላል እንደ ሙሽራ እነሱን ቁጭ ብሎ መጠበቅ ሽርት ምን እያልክ ነው ቲቸር ምንድነው ሰላም ነው እንዴ አጋኘኝ እንዴ በር እያለ ምን ነው የምገባው በር እኮ ጠፍቶብኝ ነው ምን ጭራሽ መሰሪያ ይዘህ ምን አዲስ ተማሪ ነኝ ማስለን እዚህ ነው ያጋኘኝ እሺ ነው እሺ ተማሪ ነህ አዲስ ተማሪ ነኝ በር ጠፋብኝና ባዚህ ጋር እንትን ልበል እሺ ለምን ተያረፈርኩ እንትን ነው ያረፋርኩት የቤት ምን ቁንጫ አስቸገራቸውና እሺ ድማት ዘነብለውኝ ውሻጥቼ ትምህርት ቤት ውሻተ ሲጀመር አንተ ምንም ተማሪ አይደለም አይ ለዘን ያረፋል ሪፎርም የለም ሪፎርም እንትን ነው ያምሳ ስለሌለኝ ሱሪው አለ ሹራውን ጨ ምሳ ቋጥሬበን እንባላል ባለ ጭራሽ ከኔ ጋር ወጣጣ በኔ ክፍል እንዳጋ ወጣጣ አገኘዋት አገኝ ማን ነው ቆይ ጃስ ጭራሽ ጃስ ወጣ የምን ጃስ ምን ይፈልጋል ተባራ ተጠጠጠብናት እኔ ጀመር ማማርም አልባልኝ እንዳና ከንጫፈ ወጣ ተባልከ እንዳና ኢዚ አማር ብላ ማለት ነው ሰላም ወንድም እንዴት ነህ ከእድገት ቢዝነስ ግሩፕ ነውና የመጣ ነው ሲያዩ ባለሀብት ትመስላለህ በጣም ኦፍ ኮርስ እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልእክት አስተላልፍ ይገርማል መጀመሪያ ላይ ጎዳና ላይ ነበርኩ ጎዳና ላይ ብዙ ተርመጥምጫለሁ መከራዬን በልቻለሁ ምናምን አሁን ላይ ግን ቢሊየነር ኦኬ ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን እሱን ነው ማወቅ የፈለግኩት አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ እንዴት ቢሊየነር እንዴት ሆንክ እሱን ፕሮሰስ ንገረን ፕሮሰሱን ከለታት ባንድ ቀን 3 የተጣለ እንቁላል አገኘው የወፍ ነበሩ የዶሮ ነው ብዬ ሰጥቋቸው አሁን ላይ ቢሊየነር በጣም እኮ ቢሊየነር መሀል ላይ ምን እንደተፈጠረ ንገረን እንዴ መሀል ላይ እኮ ነው እንቁላል ሸጬ ሁሉም ባለሀብት እንቁላል ሽጧል ሊስትሮ ሰርቷል ሰውዬ ዋናውን ነገር ንገሩን ሚስጥሩን ንገሩን በምንድን ነው ሀብታም ሆናችሁት ከእንቁላሉ በኋላ ነው ከእንቁላሉ በኋላ ምን ተፈጠረ ሽምብራ ዱቤ ቆሎ ምናምን ሸጫለሁ ቆሎ ዘግኜም ሸጫለሁ ምናምን ከዛ በኋላ ቢሊየነር ሆንኩ ማለት ነው አሁን ላይ ገንዘብ አለ ያ መኪና እኔ ሚስጥሩን ንገረን ጠንቆይ ተቀለባለህ ነገርኩ እኮ እንቁላሉ ነው አለ አይደል እኮ በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር እንቁላል ሸጣል ሊስትሮ ሰርታል ግን ዋናውን ነገር ሀብቱ በምን መጣ ንገረን እሱ ፈልፍዬ ምሸጥ ነበር እኮ ወይኔ ሎስ ሚስጥሩን ንገረን እያልኩ እኮ ነው ለምን ሚስጥሩን አትነግረንም ወጣቱን ከእናንተ እንዲማር አፈልግም ንገረን ምንድነው ይሄ ምንድነው የትኛው Good morning class. Peace no teacher. Wagwan teacher. አታ ምን አባ ነው? ኧረ ቲቸር አዲስ አስተማሪኛ እንዴ ነው የምንቀበለው? አሁን ዘፍና ተቀላቀለው ሲሻማ ቱር አይ ዘፍና ተቀላቀላ በቃ ይዘፈን በቃ ዘፍነሽ ተቀላቀይ ዝጋተ የነቅሎ ወራጅ ልጅ ስም አሁን ሁሌም እየተነሳ አንዳንድ ምሳሌ ያነጋገር ገብቷላ ጀምር አንተኛው ለብርሃኑ ነጋ ለኛ ግን ጨለመ ፀሐይ መማር ትወዳለች እኛ ግን አንወድም መምህርና ሰይጣን ሲፈትን ይኖራል የተማረ ተማረረ የሚያስተምሩትን አያቆሙና ይቀርባላቸው ኦኬ እኔ ባንቺ ፍቅር ስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ መጣይልህ በዚህ ልጅ መልክ ነው መጣይልሽ መልክ ነው ፈለከኝ በዛህልኝ ፈለከኝ ሌላ ምን ቆይማ አያት ይቺ መጣይ ኧረ ተው አያሌው አታሰድበኝ ሰው ጉድ ያስባልከኝ አሁንስ ሾለከኝ ሰላም ናችሁ ሰላም ነው እዚህ አካባቢ የባህል ህክምና ምናምን ተጠቁሜ ነበር አዎ እዚህ ነው ልክ ነው እና ነበር ጉዳይ ጉንጨ ምናምን ሰርጉዶ በምን ምክንያት ነው
5 ዓመት ወይ 6 ዓመት ምናምን ሺሻ ስቢያለሁ። 5 ዓመት ስበበት ነው እንደሱ ይሆናል። እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ያልኩ ነገር አለች እቺ ስጠው እስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን ንፋት። አዎ ንፋት። እንደሱ ኧረ አየር ወደ ውስጥ ሲስበው አመልኮ እንደሱ ነው። እንደሱ አመላይ ወደ ውስጥ አትሳቡ። እንደሽው ወደ ፊት አይለውጥ ባንዴ ከተሰኞ ምናምን ተሰብስቦ ወደ እኔ ቢመጣ ችግር የለም ለኛ ነን። ወደ ውስጥ አትሳቡ አንተ ተነጎረ ሰማሜ ደነዝ ነው እንዴ እኔ ጥርስ ዘርታ ነው ጥርሱ የገጠመ ልጅ አንተ ነው እንዴ? ምን ካለ የልጅ አይደል እንዴ? ወደ ነው በግድ ታምናታለሽ? ጋሽ እያዩ ነው እንዴ? ቆማ አፍንጫው ጎራዳ ልጅ አንተ ነው የምትለኝ እኮ በጭራሽ ነው ማለት ነው። ዳኙ ነው ለመፍትሄ ነው የመጣው። አሁን መፍትሄው ምን መሰላችሁ? ጉዳዩ ከተፈጸመበት ቀን ጀምሮ ያለውን ትነግሩኛላችሁ። ከዛ ዳኛችሁ ግጥም አድርጌ ነው ማስታወቂያው። ለቱ አርብ ነበር ለቅዳሜ አጥቢያ እዛው ነው ያገኘኋት። ከቤታቸው አቅራቢያ ትንሽ የግሮሰሪ ነበር ከዛ ነው ያገኘኋት። ልክ ፈገግ ሲል በዚህ ዝርዝር ጥርሱ እኔም ጠጋ አልኩኝ፣ አልቻልኩም ወደሱ። እሷም አለች ጠጋ፣ እኔም አልኩኝ ጠጋ። ከዛማ ፈጸምን ሩካቤቱ ጋር ጋሽዬ ባደረኩት ነገር አንድም አላለኝም ቅር። ከራስ ፀጉሬ እስከ እግር ጥፍሬ ያለኝ ነበር ንዝር ውዝርዝር። ሂድ ጋሼ። ምንድነው አዛውንት ማሳሳት? አስረዳኛል። በቃ አሁን በቃኝ። እሺ እንደዚህ ደስ የሚል ጊዜ ከነበራችሁ ልጁ ማታምንበት ምክንያትስ ምንድነው? እኔ አልደበረኝም በዛ በእለቱ። እሺ ትንሽ አልተዋጠልኝ ሪዛልቱ ውጤቱ ማለት ነው ጋሺ። ውጤቱ ማለት ነው። ኧረ ዝምቧን ወዶ ማሯን ጠልተዋሉ። ዝምቧን ወዶ እንዴ? አንቺ ጥንሰሳ መሀይም እንደዚህ ይባል አባባል የለም። ያማታል እንዴ? አሳዩት። ይፍረዱ። ሲም ቢኖረው እኮ አንተን ቁጭ እኮ ነው የሚመስለው ጋሺ። ምን ጋሺ? እሺ እናት ይቀይሩልኝ እቺ መሀይም ምን ጋሺ እንዴ? አባይ ፈጠነ ያዘኝ እኔንም እስኪ ሞልቷል ብራዘር ውረጅ ሞልቷል እያልን እኮ ነው ሞልቷል እያልኩ እኮ ነው። ውረድ ልታስቀጣኝ ነው እንዴ? አንተ ጥፊ ነው እኔንም ያቆመኝ። አልወርድም ውረድ እያልኩ አይደለ? ውረድ ማትወርድ ሳትለኝ ወርድ ሄድ ይገርም ነው ግን እኔ ተአምር እንዴ? የምን አንተ ነው የሚባለው? አንተ ቤት ኢኮ ነው መጨረሻው አይደል? አንተ ወንድም አሞርቲዝ አለ እንዴ? ምን ወንድም ነው? ምንድነው የምታወሪው? ወንድሜ ቤት ሜ ኢኮ ነው መጨረሻው። ኧረ በእናትህ ጊዜ የለኝም። የምናባሽ በእናትህ እስቲ ቤት ከከነ መጥቶ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰሞኑን በጣም ብዙ ብሶት እየደረሰኝ ይገኛል። ምንድነው እሱ? የዩኒቨርሲቲ ተማሪ ሆነንም ፀጉራችን እየተውሸለሸለብን ነው። እኛ ራሳችንን በምንቆጣጠርበት ሰዓት እንዴት ይገርዱናል? እኛ መገረድ በቅቶናል። ከ1 እስከ 12 የተገረድኑ ይበቃል እያሉኝ ይገኛሉ። እውነት ተገቢ አይደለም። አልበርቶን አንስታይን ፀጉሩን ተውሸልሽሎ ነው እንደ ሁሉ ታሪክ የሰራው። ሊታይ ይገባል። ለማንኛውም ፀጉሮትን ለመውሸልሸል እኔን ምርጫውትን ያርጉ። እንዴት ነው ወንድማችን? ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። አንተ ጨካኝ ነህ ግን እንኳንም ያረክ። እኔ እሱ እኮ አይደል መግደሌ እኮ አይደል የሚጸጽተኝ። የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላገላግል ይመጣል 4 ጥርሱን ስላሸርፍ። ምን ማለት ነው 3000 ብር? አንተ ኪት ነው ምን ነው ገብላችሁ የለ እናንተ ምን ነው ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ የለኝም ለራሴ ኪሱን ታውቀው የለ እንዴ ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? ማንነት ተታሽሮ ዘግኖ የገባው ምንድነው? ባልንጀራ ላይ ሽሮ የዘገንኩት ማማ በልጡ ደግሞ ያበዙታል። አንተ በክት ምንድነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የነ ማማ በልጡ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው።
አንተ ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አደስ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙ ነው የተሻለ ብዙ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙልኝ መጣችሁ።